ጓደኛዬ ያረገዝኩ ነገርኩት። እስከ መቆጣጠር አቃተው። ሰን ህይወት ምን እንዳስተማረችኝ ታውቃለህ? ምን አስተማረች? ታራለታለሁ። ህይወትን ባዶ ነው ማስቀረለት። የኔ ፍቅር ምንድነው እንደዚህ አጣርፈሽ የጠራሽኝ? የኔ ፍቅር ሰርፕራይዝ አለ። ምንድነው ንገሪኝ። የሁሌም ህልም ዛሬ ተሳክቷል። እሺ ንገሪኝ፣ ደስታዬን ላጣጥመው። የኔ ፍቅር አርግዣለሁ። እውነት? ደስ አላለህ? ኡፍ ይሄማ ከደስታ በላይ ነው። ደስታዬን ላጣጥመው። ኧረ ነይ ቀፊ። ደስታን አጣጥም፣ እኔም ለመንከባከብ። አሁን ግን ጓደኛ እየጠበቀችኝ ስለሆነ ልሂድ። እንዴ ይሄማ ግዴታዬ ነው። በቃ አሁን ሰዓትሽን አልያዝብሽ፣ ሂጂ እሺ። ዋው እንዴት ደስ ይላል። ጓደኛዬ ያረገዝኩ ነገርኩት። እስከ መቆጣጠር አቃተው። ኧረ የምርሽ ነው? ምን አለሽ? አዎ ይሄ ሙኝ የእውነቴን ምስሉት እኮ ነው። አሁን ነው ጨዋታው የተጀመረው። ከዚህ በኋላ መኪናውን፣ ቤቱን፣ ብሩን ሁሉንም በሱ ስም ያለውን እንዲያዛውርልሽ ማድረግ። አዎ ይሄ ሙኝ የእውነት መስሎት ታራለታለሁ። ህይወትን ባዶ ነው ማስቀረለት። ይኸውልሽ ጓደኛዬ አሁን ነው ጊዜው። እሺ ጊዜሽን በአግባቡ ተጠቅሚበት። ነግሬሻለሁ። እሺ ነይ አኮሪኛለሽ እኮ የኔ ጓደኛ። ከየት እየመጣ ነው? ሰን ህይወት ምን እንዳስተማረችኝ ታውቃለህ? ምን አስተማረች? በምንም አይነት ሁኔታዎች ውስጥ ሁን በሰዎች አለመተማመን። እንዴት እንደዚህ ልትል ቻልክ? ማታ መድኃኒት የሆኑልህ ሰዎች ጧት መርዝ ሆነው ታገኛቸዋለህ። ይሄንም ከተማርክበት ጥሩ ነው። ሰን እኔ ካንተ ጋር መሆን እፈልግ ነበርኩ፣ ግን እቺ ስርስርህ እያለች ቅንቅን የምትልህት አትመቸኝም። በጣም ርቀሽ ሄድሽ። መብላቷን ሳታቅ እጇን ታጠበች አለ ያገሬ ሰው። እኔ ጋር እንድትሆኝ ሳልፈቅድልሽ እህቴ ጋር ምን አስኬድሽ? አግኝተህ ነው? አንተማ እኮ እኔን በጣም ነው የምትወደኝ። ወንድሜ አይደለም እንዳንቺ አይነት ሴት ሊፈልግ ይቅርና ጾታቸውን ራሱ ይጠራጠራል። ለዚህ እኮ ነው የማትመችኝ። ከሰን ጋር መሆን እፈልግና አንቺ እህቱ መሆንሽን ሳስታውስ ያመኛል። ወንድሜ ግን ምን ያክል ከመጥፎ ሴቶች የጠበቅኩ እንደሆነ ዛሬ ነው የገባኝ። ጭራሽ እየሰደብሽኝ ነው። ከእህቴ ጋር እንደዚህ ሰጣ ገባ ውስጥ እየገባሽ እንኳን ፍቅረኛዬ ጎረቤት ያላደርግሽም። እሺ ጭራሽ ሴት መሆንንም ትጠራጠራለህ? እኔ እንደ ወንድ የሚያደርጋት ሴት አይደለም የምፈልገው። እንደ ሴት የሚያደርጋትም ሴት አይደለም የምፈልገው። ሚስት የምትሆን ሴት ነው የምፈልገው። አንቺ ሴት አይደለሽም፣ ካንቺ ጋር አልኖርም እያልከኝ ነው? ካንቺ ጋር ከምኖር ከእህቴ ጋር አልኖርም እንዴ? አንድ ቤት ውስጥ ሁለት ወንድ ምን ይሰራል? ሰን ሴት ሆነሽ ነው ወንድ ልጅ ማናገር ያለብሽ እንጂ ወንድ ሆነሽ አይደለም ወንድ ልጅ ማናገር ያለብሽ። ነይ እህቴ። ስማ መጀመሪያ ራስህን ቻል። እሺ አይንህ ናት፣ መተንፈሻ ናት፣ ሳምባህ ናት፣ ልብህ ናት፣ ኩላሊትህ ናት አይደለችም? ኡፍ አስጨነቀኝ እኮ። ምን ብዬ ነው ከኔ ማርቀው? ኦ የኔ ፍቅር ቆየሁብሽ አይደለ? በጣም ይቅርታ። አዎ በጣም ቆየ፣ ግን ችግር የለውም። እሺ ይቅርታ። ግን የሆነ ነገር ልነግርሽ ነበር። እኔም የሆነ ነገር ልነግርህ ነበር። እሺ ምን ነበር ንገሪኝ። አዲ እወድሃለሁ። ኦ ከኔ አይበልጥም። ለምን ግን ልደቴን አታከብርልኝም? እንዴ ሳርዬ ምን ችግር አለው? አከብርልሻለሁ። ለምን ግን የልደቴን ቀን መኪና ገዝተህ ሰርፕራይዝ አታረገኝ? እንዴ እኔና ያፈቀርሽኝ ወይስ ገንዘቤን ነው? ገንዘብህን። ይቅርታ ከመጀመሪያም ብድር ልጠይቅሽ ነበር የመጣሁት። ገንዘብ የለኝም። እሺ ስማ መጀመሪያ ራስህን ቻል። እሺ ሁለተኛ አጠገቤ እንዳትደርስ። ያስጠላ። አዲማን ምን እየተካሄደ ነው? ፍቅረኛዬን ብድር ጠይቂያት በጥፊ መታኝ ሄደች። እና ምን ጠብቀህ ነበር? እንድትሰጥህ ነው? ጥርግ ትበላ። እሷ አይንህ ናት፣ መተንፈሻ ናት፣ ሳምባህ ናት፣ ልብህ ናት፣ ኩላሊትህ ናት አይደለችም? ያለ እሷ መኖር ትችላለህ አይደለ? እንኳን ሄደችልህ፣ እንዲያውም ተገላገልክ እባክህ። ዛሬ እንደዚህ ያጣኸውን ገንዘብ ነገ ስታገኘው መጀመሪያ በርህ ላይ የምትገኘው እሷ ናት። ለምክር በጣም አመሰግናለሁ። ያልከኝን ነገር በሙሉ አንድ ቀን ተግባራዊ አድርጌ እንደማሳይ ተስፋ አደርጋለሁ። ሰዎችን የመጠበቅ አልወድም። ይህ ሰው የሚመጣ አይመስለኝም። በቃ እኔ ልሄድ ነው። ሳን ደግሞ ትንሽ እንጠብቀው። መጣላችሁ።
ሰውዬ ምንድነው? ቆየህብን እኮ። በጣም ይቅርታ ታክሲ ስለሌለ እኮ በእግሬ እኮ ነው የመጣሁት። እንዴ ሳምሪዬ፣ እንዴት ነሽ? ሳርዬ፣ ኦፍ በጣም ነው የደከመኝ። ምን ሆና ነው? አፉ ሸቷት ነው እባክሽ። አንተ ጥርስህን አትቦርሽም እንዴ? አረ ቶሎ ቶሎ ነው የምቦርሸው። እንደውም ስቦርሸው እየደማ አስቸግሮኛል። አታሳጥበውም እንዴ ታዲያ? ኦፍ ሳምሪ ደግሞ ብር የለኝማ። 600 ብር አጥተህ ነው? አፈር ብላ። እንካ። ምን ላርገው? ምሳ ልጋብዘኝ ነው? ጥርስህን የምታሳጥብበት ነው። ቀልደኛ ነህ። በ600 ብር ይቻላል እንዴ? አዎ ይቻላል። ና ልውሰድ።